ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ ልክ እንደገባችሁ $4.5 የሚሰጣችሁን አዲስ አፕ ይዤላችሁ መጥቻለሁ። ይህ አፕ ምንድነው? $4.5 ይሰጣችኋል ልክ እንደገባችሁ ስፒን አርግታችሁ ማለት ነው። አምስቱ ሲጨመሩበት ደግሞ $5 ሚኒመም $5 ነው። $5 ዊዝድሮ ማድረግ ትችላላችሁ በቴሌብርም በንግድ ባንክ ማለት ነው። ሙሉ አሰራር ስቴፕ ባይ ስቴፕ በዚህ ቪዲዮ አሳያችኋለሁ። እንዴት እንደምጀምሩ አሳያችኋለሁ። መጀመር የምትፈልጉ ከሆነ ኮሜንት ስር ሊንኩን አረግላችኋለሁ ገብታችሁ ትጀምራላችሁ ማለት ነው። ከመጀመራችን በፊት ይሄ ቪዲዮ ለብዙ ሰው እንዲደርስ ላይክ እያደረጋችሁ አበረታቱኝ። በሌላ ቪዲዮ ጥሩ ነገር እንድሰራ ይደራኛል። አሁን ወደ ቪዲዮ ሄደን እንዴት እንደምሰራ ሙሉ ስቴፑን አሳያችኋለሁ ማለት ነው። ሊንኩ ኮሜንት ስር አድርጌላችኋለሁ። አሁን ሊንኩን ልክ ስትጫኑት እዚህ ጋር ሊንኩን ተጭናችሁ እዚህ ጋር ከፕሌይ ስቶር ስር አውርዳችሁ እንዲህ ያመጣላችኋል ማለት ነው። አፑን በጎግል ትከፍታላችሁ ማለት ነው። ከዛን ጾታ ያስመርጣችኋል፣ ወንድ እድሜና ምናምን ፎቶ ምናምን ያስመርጣችኋል። ከዛን ሁሉ ነገር ከከፈታችሁ በኋላ እንዲህ ያመጣላችኋል ማለት ነው። ቀላል ነው ማለት ነው። አከፋፈቱ ምንም አይከብድም ስለሆነ ነው ማለት ነው። ከዛን እዚህ ጋር አሁን በፊት እኛ የምንሰራው ምንም ነገር አንሰራም። አሁን እንዴት እንደምንሰራ ስቴፕ ባይ ስቴፕ አሳያችኋለሁ። ምንም ቀላል ነው ማለት ነው። እንዴት ብሩን እንዴት እንደምታገኙ አሳያችኋለሁ። እዚህ ጋር ያረኩበትን በቀይ ይታያችኋል ብዬ አስባለሁ። መጨረሻ ላይ ያለችው ማለት ነው። እሷን አንዴ እናቃታለን። ሁላችሁም ብር ማውጣት ስላለባችሁ ነው። ከዛ እዚህ ጋር እንመጣና ብዙ ነገር ያመጣልናል። በፊት ምን እናደርጋለን መሰላችሁ? እኛ እዚህ ጋር ቬሪፋይ የምትል ይኸው ይታያችኋል። እዚህ ጋር ቬሪፋይ የምትል እኛ ቬሪፋይ እናደርጋለን። እኔም ቬሪፋይ አላረኩም። አሁን ቬሪፋይ አርግተን አብረን እኩል እንሰራለን ማለት ነው። እሺ ቬሪፋይ የምለውን አንዴ እናቃትና ስታርት እንላታለን። ከዛን እዚህ ጋር ምን ይለናል መሰላችሁ? ከስር እዚህ ጋር ፎቶ ምረጡ ይለናል። እዚህ ጋር ስታርት የሚለውን ፎቶ እንመርጥለታለን። ፎቶ መርጠን ቬሪፋይ እናደርጋለን ማለት ነው። እዚህ ጋር ይኸው እዚህ ጋር ፎቶ ተነሳያ ላይ ነው። አንዴ ልነሳለታለሁ። ከዛን ወደ ጋላሪ ወስደኛል። ጀስት ለውና በቃ ደን እለዋለሁ። ከጎን እዚህ ጋር መጣና ከስር ደን እለዋለሁ። ከዛ ወደ ቀጣዩ ስቴፕ ያመራኛል ማለት ነው። በቃ ፎቶ ተነስተናል። ክሊክ እዚህ ጋር አያችኋ ቬሪፊኬሽን ፕሮሰሲንግ እያለ ነው። እዚህ ጋር ክሊክ ሪፍሬሽ የምትለዋን አንዴ ነካትና እንወጣለን። በቃ ጨርሰናል። እኛ አሁን ኦሬዲ በዚህ ጋር ያለችዋን ጨርሰን እነሱ ገምግበው እኛ ፎቶ ከንትን ጋር አንድ መሆኑ አይተውት ያስገቡናል። እዚህ ጋር ከጎን ያለችዋን እቺኛዋን ነጥብ እናካታለን ማለት ነው። በጎን ያለችዋን ያው ጠፋ። አሁን አያችኋ በጎን ወጣውኝና ወደ አፑ ስመለስ እንዲጠፋ ቬሪፋይ የምትሏም ጠፍታለች ማለት ነው። ከዛ እነሱ ገምግሞ ቬሪፋይ ያደርጉልናል ማለት ነው። እንዴት አሁን ደግሞ ብሩ እንዴት እንደምሰራና እንዴት እንደምናወጣ አሳያችኋለሁ ማለት ነው። እሺ ከዛ የምትሰሩት አሁን በመጀመሪያ እኛ የምንሰራው እዚህ ጋር ተመጡና እናንተ እዚህ ጋር ኢንቫይት ፍሬንድ ቱ ስፒን የሚለውን አንዴ ተነካታላችሁ እዚህ ጋር ማለት ነው። አያችኋ መሀል ላይ የምትታያችሁ እንደ ስፒን ነገር ማለት ነው። እሷን አንዴ እነካታለን። ልክ እንደነካናት ምን ያመጣልናል መሰላችሁ? ከዛ እንዲህ ያመጣልናል። ያው ልክ እንደገባችሁ 3 ስፒን ይሰጣችኋል። እዚህ ጋር መሀል ላይ እንደምታዩት ለእኔ 3 ስፒን ሰጥቶኛል። ለእናንተ የሚሰጣችኋል ማለት ነው። አሁን ስፒን እናደርጋለን። እንዴት ነው የምናደርገው? ስፒን እዚህ ጋር ጎ ምትላለች፣ እዚህ ጋር ከስር ጎ ምትላለች። እሷን አንዴ እነካታለን። ይሽከረከረና እዚህ ጋር ባላንሳችን ከላይ 0 ነው። አሁን እንዲሆንና ማለት ነው እቺኛዋን አንዴ እነካታለን። ያው ሰጥቶናል ማለት ነው። አሁንም ወደዛ እንመለሳለን። ቀስቷን ከላይ እንነካትና እንመለሳለን። አሁንም ጎ ምትሏን እነካታለን። እሺ አሁንም ይሄው 2 ነጥብ ምናምን ሰጥቶናል። አሁንም ወደዛ እንወጣለን። 4.1 ሆኗል ማለት ነው። አሁንም ጎ ምትሏን አንዴ እነካታለን። አሁንም እቺኛዋን እነካታለን። ወደዚህ ያመጣናል። እቺኛዋን እነካታለን። ስንት ተሰጠን ማለት ነው? ያው ኦሬዲ $4.6 ሰጥቶናል። ሚኒመም ዊዝድሮዋል ለማውጣት $5 ስናወጣ $5 ስንደርስ ማውጣት እንችላለን ማለት ነው። እንዴት ነው የምናወጣው? እሺ አሁን ላሳያችሁ እንዴት እንደምታወጡ ላሳያችሁ። አንደኛ ቬሪፋይ ስላደረጋችሁ ብቻ እዚህ ጋር ይሰጣችኋል ስፒን ቬሪፊኬሽን ኮምፕሊት ካረጋችሁ ኮሌክት እዚህ ጋር ታረጉና ይሄው አንድ ስፒስ ሰጠኝ። ቀደም ፎቶ ስለተነሳው ብቻ ማለት ነው።
እዚህ ጋር ጎ ልበለው። አሁንም ጎ ልበለው። አያችሁ ፎቶ ብቻ ስለተነሳው እኔ እንደቀደም እንዳረኩት እናንተም ተነስታችሁ ይሰጣችኋል ማለት ነው። ከዛን አሁንም ይሰጠኛል። ቀስቷ ትመጣለች ወይ ከዚህ ጋር ባክ ማድረግ ትችላላችሁ። እሺ አሁንም ኮሌክት እናደርጋለን። አሁን ደግሞ ስንት ደቂቃ ቁጭ በል ይለናል? 10 ደቂቃ ማይክ ላይ ቁጭ በል ማለት ነው። 10 ማይክ ላይ ቁጭ ካለን አንድ ስፒን ይሰጠናል። ከዛን እዚህ ጋር መተንኛ ጎ ብለን ስፒን ላይ እንትን ላይ ከዛን እኛ እዚህ ጋር እንመጣና ማይክ ላይ ለ5 ደቂቃ ጎ ብለን እንቀመጣለን ማለት ነው። እንዴት እንደምንቀመጥ አሳያችኋለሁ ማለት ነው። ይሄን ሁሉ አሁን ክሌም ያልነው ነው። አሁን ኦሬዲ 4.6 ደርሰናል። አሁን ደግሞ እስቲ ጎ የሚለውን እንነካታለን። ማይክ የምትለው ለ10 ሚኒት ነው ተቀመጥ ያለን። እንዴት እንደሚቆጥር እናያለን። እሺ አሁን ድምፁን ልቀንስ። ድምፁን ቀንሼ ይሄው እዚህ ጋር 10 ደቂቃ እንቀመጣለን። እንዴት እንደምንቀመጥ አሳያችኋለሁ። እኔ ፒክቸር ሲመጣ ድረስ ማየት አለብኝ። ወደ ኋላ መለሳለሁ። እንዲያወጣና በፊት የኔ ፎቶ እዚህ ጋር ዋሃድ የምትለው ጋር ከላይ ታስገቡና እናንተ ፎቶ ይመጣል። ከዛም በኋላ 10 ደቂቃ እዛ ላይ ትቀመጣላችሁ። ሌላው ደግሞ ታክስ ነው የምንሰራው ማለት ነው። በፊት ቋንዴ እሺ አሁን የኔ ፎቶ ተቀምጧል። እዛ ጋር ስፒን የምትለው ጋር ቀደም ያሳያችሁ ቦታ ወደ ታክሱ ስፒን የምናደርግበት ቦታ እንሄድና እንዴት ማይክ ላይ እንዴት እንደምንቀመጥ አሳያችኋለሁ ማለት ነው። እዚህ ጋር ጎ እንለዋለን። እዚህ ጋር ይታያችኋል። እዚህ አካባቢ ጎ ምትላለች 10 ሚኒትስ የሚለው 10 ደቂቃ ማለት ነው። ማይክ ላይ እንቀመጥና አንድ ስፒን ይሰጠናል። ወይ ካሻውን ለማድረግ ይሆናል አይታወቅም እድል። ከዛን የኔ ፎቶ ከዚህ ውስጥ እስቲ እናያለን የቱ እንደሆነ። እሺ የኔ ፎቶ እንፈልጋለን እዚህ ውስጥ። ከዛ እሺ የኔ ፎቶ እሺ እንደምታዩት እዚህ ጋር የኔ ፎቶ ቁጭ ብላለች ማለት ነው። እዚህ ጋር በቀይ የማረገበት ቦታ የኔ ፎቶ ቁጭ ብሏል። እንዲህ ነው መገቡት ማለት ነው ማይክ ላይ። ከዛንኛ አሁን እንወጣለን ማለት ነው። 10 ደቂቃ እንደዛ መቀመጥ ነው ማለት ነው። ሌላኛው ነገር ደግሞ እዚህ ጋር 10 ደቂቃ ስንቀመጥ ይሰጠናል ማለት ነው። ከዛን ዴይሊ ታክስ የምትላለች እዚህ ጋር አንዴ እናካታለን። እሷን አንዴ እናካታለን። ዴይሊ ታክስ የምትለዋን ከዛን ዴይሊ ታክስ የሚለውን ያመጣልናል። እዚህ ጋር ብዙ ዴይሊ ታክሶች አሉ። እዚህ ጋር ሪሲቭ ልበለው እኔ አንደኛ ላይ ሪሲቭድ ሰክሰስፉል ብሎኛል። አሁን ደግሞ እዚህ ጋር ብዙ ስራዎች አሉ። እንዴት እንደምሰሩ ይሄኛው ቀላል ነው። ጎጎ እያላችሁ መስራት ነው ማለት ነው። እኔ ሰጀስት ማድረጋችሁ እዛ ጋር ያለውን ብትሰሩት ይሻላል ማለት ነው። አሁን ደግሞ የምንሰራው አሁን ደግሞ እንዴት ገንዘባችን እንዴት እንደምናወጣ አሳያችኋለሁ ማለት ነው። እዚህ ጋር ተመጡና እናንተ እዚህ ጋር 500 ኮይን የሚታያችሁ አካባቢ አለ እዚህ ጋር ማለት ነው። እኛውን አይከን ክሪስታል የሚለው አለ። እሷን አንዴ ትነካላችሁ። እዚህ ጋር ታመጡና እናንተ ካሻውት የምትላለች አያችሁ። እዚህ ጋር ካሻውት የምትላለች እሷን አንዴ ትነካላችሁ። ከዛን ያስመርጣችኋል። ከዛን እዚህ ጋር ከረንሲ ይላችኋል። USDT ኢትዮጵያን እንፈልጋታለን እኛ በቴሌብር ስለምንፈልግ ኢትዮጵያን አገኘናት። ይሄው በቴሌብር በንግድ ባንክ በአዋሽ በአቢሲኒያ ምናምን ይከፍላል። እኔ እስቲ ቴሌብር ልበለውና የሚያመጣልኝ ላሳያችሁ። እዚህ ጋር ፊ 3 ይቆርጣል። ከዛን $1 155 ብር ነው። ከዛን እዚህ ጋር እናንተ ምን እንደምታስገቡት እዚህ ጋር አካውንት ኢንፎርሜሽን ይላችኋል። ፕሊስ አካውንት ኢንፎርሜሽን የሚል ጋር እዚህ ጋር አካውንት ኔም ታስገባላችሁ። ከዛን እዚህ ጋር ደግሞ አካውንት ኢንተር አካውንት የሚለው እዚህ ጋር የስልክ ቁጥር የቴሌብር ቁጥራችሁን ታስገባላችሁ። ከዛን ቀናት ስታደርጉ እዚህ ጋር ዋትስአፓችሁን ወይንም ፕሊስ ኢንተር ዋትስአፓችሁን ቁጥር እዚህ ጋር ማስገባት ነው፣ ችግር የለውም። ከዛን እዚህ ጋር መጣችሁ ከስር ዊዝድሮዋል ምትላለች እዚህ ጋር ዊዝድሮዋል ማድረግ ትችላላችሁ ማለት ነው። ገባችሁ? በዚህ አይነት ወይ በንግድ ባንክ ማውጣት ትችላላችሁ ማለት ነው። እኔ አሁን በቂ ስላሌለኝ ማውጣት አልችልም ማለት ነው። ከ100,000 ከስንት ነው ማውጣት የሚቻለው?
ያው እዚህ ጋር ሚኒመሙ አስቀምጠዋል። ሚኒመም ዊዝድሮዋል የሚል ግን እዚህ ጋር አላየሁም። እንደዛ ማውጣት ትችላላችሁ። አልገባችሁ ነገር ካለ ኮመንት ስራ አሳውቁኝ፣ የሁላችሁንም መልሳለሁ።